በጣም ይኖራል ማለት ነው ስለዚህ በዚህ አጋጣሚ ያው ምናልባት ወይ ሳይድ እንግዲህ እሷን ወዶ ይሁን አላህ ፈርቶ ይሁን እንግዲህ አላሁ አለም አሁን በዚህ እርግጠኛ ነኝ እሷ ያንተ ነው ስትለው እሱ የኔ አይደለም ይያላት ነው የሆነ የምታሰራራበት ነገር አለን እንጂ እንዲጠብር ግፍ እንደማይል በጣም እርግጠኛ ነኝ በጣም ማለት ነው እኔ የምፈልገው ነገር አረግልሻለሁ እሷ እንደውም ዩቲዩብ ላይ መውጣት አልፈልግም ምናምን ብላ በቃ ቀብረር ብላ ነው እንትን ያወራች ያለችው ምናምን ነገር ሰሬሱና ማለት ነው እሱ ግን የምትፈልጊው ነገር አረግልሻለሁ ምንድነው የምትፈልጊው ከመጀመሪያ እንደውም ገጠር ያለው ቪዲዮ ላይ ዱባይ ማሄድ ከፈለግሽ ችግር የለውም ምናምን በቃ ብዙ ነገር ይያላት ነበር ማለት ነው እንግዲህ ይሄን ሁሉ መስዋዕት የሚከፈላት ልጅ ሳይድ ንጹህነቱን ለማሳወቅ ዋጋ የሚከፍለው በነገራችን ላይ ማለት ነው እውነት በራሱ ጊዜ ያለበት ቦታ እውነትን የሚፈልገው ሰው ጋር ይሄዳል ይሄ የውሸት መደባበቂያ ነው ሰው ለውሸት ይሄን ያክል ዋጋ አይከፍልም ሰው ለእውነት ነው እንጂ ማለት ነው አሁን አንተ እንግዲህ ወይ እቺ ልጅ ወይ ወጥቼ ያወራለሁ ብላ አስፈራርተው ነው ወይ የሆነ አጋጣሚ ብቻ የሆነ ነገር አለ እንጂ እንደዚህኛ ላይ አውጣት ከዛ ከገጠር ድረስ አመጣት ምናምን እንደዚህ እንትን አይልም እኔ አልተዋጠልኝም ብቻ ማለት ነው መንገድ አንቺን ተባበርሻለሁ ብያለሁ አንቺም እንድትተባበሪ ነው እንድትተባበሪ የሚከብድሽ ነገር እኮ አይደለም ማንንም ሰው ቢሆን እኮ ያው እንትን የሚል ነው የሚያወራው ነገር ነው ሚስጥርሽን ከሰማና ታሪክሽን ካወቀው ማለት ነው ማንንም ሰው ያወራል ስለዚህ የተወራው ነገር ያው ከሌላ ወንድ ነው የወለደችው ተባለ ከባሏ ወለደችም ተባለ ከሰይድ ነው እየተባለ ነው ሰው አሁን የኔ ልጅ እንደሆነ ነው ሱመያም የምታምነው እኔ ሱመያም በአካልም ስልሽ እምቢ ብለሻል አንቺ ፍላጎት የለሽም እኔ እሷን ለበቀል ነው ፈልጋት ነው ያልሽው ተናደሽ ያው ንዴት ነው የሆነ ሳለ ሊበርድልሽ ይችላል ግን እሷን ስላስረዳሻት ከሷ ጋር ልትኖሪ ወይም ደግሞ ተዋደሽ ዘመድ ሆነሽ ምናምን እንድትኖሪ ፍላጎት አይደለም እንድታሳምኛት ብቻ ነው እንጂ እኔ እንደዛ ኑሪ በክሽ ጠላቴ ነሽ ብለሽ ካሰብሽ ከጠላትሽ ጋር ኑሪ ታረቂ ይቅርታ ቢያት ምናምን ነገር ልልሽ ሳይሆን ያለውን ነገር ተገናኝታችሁ እንታስረጅልኝ ነው እኔ ልጁ ቢኖርና ልጁ ተመርምሮ የኔ እንዳልሆነ ብታቅ አሁን ልጁ እዚህ ቢኖር ይኸውልሽ በጣም እንገላገለው ምን ታውቂያለሽ ሱመያ በራሷ እጅ ልጁ እንድታስመረምሮ እናደርጋለን ልጁ ከተመረመረ በኋላ ያከሌ ነው ሳይባል ውጤቱን ብቻ ካወቀች እኔ ልጆቼን ይዛልኝ መጣ ከኔ ጋር ታርቃ መኖር ልጆቼን እንድታሳየኝ ነው የሚፈልገው ልጁ ያከሌ ነው ከዚህ ተወለደ አይባልም አንልምም አያገባንም እሱ የማይመለከተንም ያለና አማራጭ ምንድነው አንቺ ታሪኩ ትክክለኛውን ታሪክ አንዴት ከባለሽ ተጣልተሽ አይደል ተለያያችሁ ማለት ነው በጭዌስ ኮጋሽ ድረስ እንደገደለሽ ቁጠሪው ስለዚህ